እውነት ሐሰት ጥያቄ። ጥያቄ ቁጥር 21 በተለምዶ ኢየሱስ 30 ዓመት ሲሞላ አገልግሎት እንደጀመረ ይነገራል። ነገር ግን በመጽሐፍ ቅዱስ ላይ አልተጻፈም። መልሱ ሐሰት ነው፣ ምክንያቱም በሉቃስ 3:23 ላይ ተቀምጧል። ጥያቄ ቁጥር 22 ኢየሱስ በምድረ በዳ ሲፈተን ከየትኛው የመጽሐፍ ቅዱስ ክፍል ጠቅሶ ነበር? ከዘሌዋውያን፣ ከዘዳግም፣ መዝሙረ ዳዊት፣ ኢሳይያስ? መልሱ ዘዳግም ነው። ጥያቄ ቁጥር 23 ኢየሱስ ስንት ሰዎችን ከሞት አስነስቷል? 1 2 3 ወይስ 4? መልሱ 3 ነው። ስማቸውን የምታውቁት ከሆነ በኮሜንት ላይ አስቀምጡልን። ጥያቄ ቁጥር 24 መሲሁ በቤተልሔም እንደሚወለድ አስቀድሞ የተናገረው የትኛው የብሉይ ኪዳን ነቢይ ነው? ሚክያስ፣ ዘካርያስ፣ ኢሳይያስ ወይስ ኤርምያስ? መልሱ ሚክያስ ነበር። ጥያቄ ቁጥር 25 እንደ ኢየሱስ ንግግር በዮሐንስ 9 ላይ አይነ ስውር ሆኖ የተወለደው ሰው በማን ኃጢአት ምክንያት ነበር? በአባቱ፣ በእናቱ፣ በራሱ ወይስ በማንም? መልሱ በማንም ነው። ኢየሱስ ለደቀ መዛሙርቱ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም ብሎ መልሷል። ጥያቄ ቁጥር 26 የጲላጦስ ሚስት ኢየሱስን የገለጸችው በምን ቃል ነበር? ክፉ ሰው፣ ወንጀለኛ፣ ጻድቅ ሰው ወይስ ስለ ኢየሱስ ምንም አልተናገረችም? መልሱ ጻድቅ ሰው የሚለው ነው። ጥያቄ ቁጥር 27 በዮሐንስ ወንጌል ላይ ኢየሱስ ለመጀመሪያ ጊዜ የተናገረው ምን ነበር? ተከተለኝ፣ ምን ትፈልጋላችሁ? መጥታችሁ እዩ፣ ጊዜ ገና ነው። መልሱ ምን ትፈልጋላችሁ የሚለው ነው። ቀጣዮቹ 3 ጥያቄዎች ምርጫ አይደሉም። ጥያቄ ቁጥር 28 ጳውሎስ በፊልጵስዩስ መልእክቱ በኢየሱስ ስም ምን ይሆናል አለ? ጳውሎስ በፊልጵስዩስ 2:10 ላይ በሰማይና በምድር ከምድርም በታች ያሉት በኢየሱስ ስም እንደሚንበረከኩ ተናግሯል። ጥያቄ ቁጥር 29 በዮሐንስ 8 ላይ አይሁድ ከኢየሱስ ጋር በማንነቱ ላይ እየተከራከሩ ነበር። በንግግራቸው መጨረሻ ላይም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ብሎ ሲናገር ገና 50 ዓመት ሳይሞላው እንዴት አብርሃምን አየው እንዳለ ሲጠይቁት የኢየሱስ ምላሽ ምን ነበር? ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ጥያቄ ቁጥር 30 የኢየሱስን እግር እጅግ በከበረ የጥሩ ናርዶስ ሽቶ የቀባችው በጠጉሯም እግሩን ያበሰችው ሴት ማን ናት? የአልዓዛርና የማርታ እህት ማርያም ነበረች።